በዛሬው ቪዲዮአችን ላይ ስለ አንድ ትልቅ ኃይል ነው የምናየው። ይህ ኃይል ልብህ እንዲመታ ያደርጋል፣ ስትተኛ ትንፋሽ ይጠብቃል፣ የቆሰለ አካልህን ያክማል። ግን ደግሞ ድሃ ወይም ሀብታም፣ ደስተኛ ወይም ስቃይ ውስጥ እንድትሆን ያደርግሃል። ጆሴፍ ሞርፊ ሳብኮንሽስ ማይንድ ይለዋል። በመጽሐፈ ሄኖክ ደግሞ ዓለም የሚመሩ ሰማያዊ ስርዓቶች እንዳሉ ተገልጿል። እነዚህ ስርዓቶች በተፈጥሮ ህግጋት፣ በብርሃን ዑደት፣ በመላእክት አስተዳደር ላይ የተመሰረቱ ናቸው። ለአብነት ያክል የሚከተሉትን 3 ዋና ዋና ምሳሌዎችን መመልከት ይቻላል። የፀሐይና የጨረቃ በሮች። ሄኖክ በሰማይ ላይ ፀሐይና ጨረቃ የሚወጡባቸውና የሚገቡባቸው 6 በሮች እንዳሉ ይገልጻል። ይህ ስርዓት ወቅቶች እንዴት እንደሚፈራረቁና የቀንና የሌሊት ርዝማኔ እንዴት እንደሚቀየር የሚወስኑ ሰማያዊ ህግ ነው። ምሳሌ፣ ፀሐይ በአንድ በር ወጥታ በአንደኛው በር ስትገባ ቀን ያጥራል፣ ሌሊቱ ይረዝማል። በሌላኛው በር ስትወጣ ደግሞ ቀኑ ይረዝማል። ይህ ዛሬ እኛ ሶልስቲክስ እና ኢኮኒክስ የምንላቸው የተፈጥሮ ክስተት ጥንታዊ መግለጫ ነው። ሁለተኛ፣ የከዋክብትና የነፋሳት ስርዓት። መጽሐፈ ሄኖክ ከዋክብት ዝም ብለው የሚንሳፈፉ ሳይሆኑ በእግዚአብሔር የታዘዘላቸውን መስመርና ጊዜ ጠብቀው የሚጓዙ እንደሆኑ ይገልጻል። እነዚህን የሰማይ ኃይሎች የሚመሩ መላእክቶች አሉ። ምሳሌ፣ ኡራኤል የተባለው መላእክት የብርሃንን ዑደትና የከዋክብትን ስርዓት እንዲመራ ኃላፊነት እንደተሰጠው ተገልጿል። ነፋሳትም ቢሆኑ ለበረከት ወይንም ለመቅሰፍት የሚመጡባቸው የራሳቸው በሮችና ስርዓቶች አሏቸው። ሶስተኛ፣ ትእዛዝ። በመጽሐፈ ሄኖክ አንድምታ ላይ በተደጋጋሚ እንደተገለጸው ፍጥረት ሁሉ ትእዛዝ አለው። ፀሐይ ትእዛዟን አታፈርስም፣ ባህር ወሰኑን አያልፍም፣ ከዋክብት ጊዜያቸውን አይስቱም። ምሳሌ፣ ሄኖክ የክረምትና የበጋ ጌቶች እንዳሉ ይገልጻል። እነዚህ ኃይሎች ተፈጥሮን በስርዓት እንዲመሩ የታዘዙ ናቸው። በአጭሩ በመጽሐፈ ሄኖክ እይታ ዓለም በግርግር የምትመራ ሳይሆን እያንዳንዱ እንቅስቃሴ ጥብቅ በሆነ ሰማያዊ ሕግና ስርዓት የተመደበላት ናት። ስለዚህ አጽናፈ ዓለም በስርዓትና ሕግ የምትመራ ከሆነ ያንተም ሕይወት በስርዓትና ሕግ ሊመራ ይገባል። ሕይወታችሁ የአጋጣሚ ውጤት ሳይሆን በውስጣችሁ ትእዛዝ ውስጥ መሆን ስታውቁ እውነተኛ ኃይል ይፈጠራል። የሕይወታችሁ አጋጣሚ ውጤት ሳይሆን የውስጣችሁ ትእዛዝ ውጤት መሆኑን ስታውቁ እውነተኛ ኃይል ይፈጠራል። መጽሐፈ ሄኖክ ስለ ከዋክብት፣ ስለ ፀሐይና ጨረቃ ስርዓት በሰፊ ይተርካል። እነዚህ ስርዓት ፈጽሞ አይሳሳቱም። ልክ እንደዚህ የአእምሮ ህግም ስርዓት አለው። በመጽሐፈ ሄኖክ እንድምታ ላይ እንደምናየው እያንዳንዱ ፍጥረት የራሱ ትእዛዝ አለው። አንተም ለንቃተ ህሊና በታች የምትሰጠው ትእዛዝ ልክ እንደ ፀሐይና ጨረቃ ጉዞ የማይታጠፍ ነው። እኔ እድለኛ አይደለሁም ስትል ለዩኒቨርስ ትእዛዝ እየሰጠህ ነው። ስርዓቱ ካወቅከው ግን እንደ ሄኖክ ከፍታ ላይ ትወጣለህ። የአእምሮ 2 ገጽታዎች። ጆሴፍ ዘ ፓወር ኦፍ ሳብኮንሽስ ማይንድ በሚለው መጽሐፋቸው ላይ አእምሮ አንድ ቢሆንም 2 የተለያዩ ባህሪያት አሉት። እነሱም ኮንሽስ ማይንድ እና ሳብኮንሽስ ማይንድ ይባላሉ። ንቁ አእምሮ ወይም ዘ ኮንሽስ ማይንድ፣ ይህ አስተዋይ ወይንም ውሳኔ ሰጪ የአእምሮአችን ክፍል ነው። በአሁኑ ሰዓት ይህን ጽሑፍ የምትመዝንበት ክፍል እሱ ነው። ማንነቱ መርከቧን ወዴት መሄድ እንዳለባት አቅጣጫ የሚሰጥ እሱ ነው። ወደ ንቃተ ህሊና በታች ምን መግባት እንዳለበት የሚወስን በር ጠባቂ እሱ ነው። በምክንያትና በሎጂክ ብቻ የሚያምን ክፍል ነው። ችሎታው ጓደኞችን፣ ስራህን ወይም የምታነበውን መጽሐፍ የመምረጥ ስልጣን አለው። ይህ ነገር ትክክል ነው፣ ይህ ደግሞ ስህተት ነው ብሎ ይተነትንልሃል። አሁን ያየኸውን ነገር ለጥቂት ጊዜ የመያዝ ችሎታ አለው። ሰብኮንሽስ ማይንድ፣ ይህ ደግሞ ኃያሉና ስሜታዊ የአእምሯችን ክፍል ነው። ያለ ረፍት ለ24 ሰዓት የሚሰራ ታላቅ ሞተር ነው። ማንነቱ መርከቧን የሚያንቀሳቅሰው እውነተኛው ኃያል እሱ ነው። ከልጅነት ጀምሮ ያጋጠመህን ስሜት፣ ትውስታዎችና ልማዶችን ሁሉ እዚህ ተከማችተዋል። የራሱ የሆነ አመክንዮ የለውም። ንቁ አእምሮ የነገረውን ሁሉ ያለ ጥያቄ እንደ ትእዛዝ ተቀብሎ ይፈጽማል። ችሎታው ልብህ እንዲመታ፣ ሳምባህ እንዲተነፍስና የምግብ መፈጨት ስርዓትህ እንዲሰራ የሚያደርግ እሱ ነው። ሳታውቅ የምታደርጋቸው ነገሮች ሁሉ፣ ለምሳሌ መኪና መንዳት ወይንም ጫማ ማሰር፣ የሚመሩት ከዚሁ ነው።
የቆሰለ አካልህን የመጠገንና የታወከ ስሜትን የማረጋጋት ኃይል አለው። እንዴት ነው ንቃተ ህሊናችን የምናዘው? አንደኛ፣ ምስጋና። አመሰግናለሁ ስትል ለንቃተ ህሊና በታች ነገሩ እንደደረሰ እየነገርከው ነው። ሁለተኛ፣ ምስል መፍጠር። አእምሮህን በእውነትና በህልም መካከል ያለውን ልዩነት አያውቅም። ራስን እንደ መሪ ካየኸው እሱ ወደዛ ማንነት ይወስድሃል። እስከ መጨረሻው ቪዲዮውን ስላዳመጣችሁት እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ። እንዲሁም እንዲሰራላችሁ የምትፈልጉትን መጽሐፍ ኮሜንት ላይ ያሳውቁን። ሼር እና ሳብስክራይብ ማድረጋችሁን አትርሱ። ቸር ሰንብቱ። አመሰግናለሁ።